የግሩፕ ጥረትን በሚጠይቅ ተግባር ላይ እንዴት ነገሮችን በተገቢው መልኩ በቁጥጥራችሁ ውስጥ ማድረግ ወይም ደግሞ ሃንድል ማድረግ እንደምትችሉ እንዴት ማሳካት እንደምትችሉ ከፍተኛ የሆነ ፍላጎትና መነሳሳት ያንን ነገር ለማሳካት መነሳሳት ውስጣችሁ ሊኖር ይችላል። በዚህ ጥረትን በሚጠይቅ ተግባር ላይ ለማሳካት እንደ ችግር አሁን ላይ የሚታየው ደግሞ ሌሎች ሰዎች በአንድ አይነት ከእናንተ ጋር ተመሳሳይ እይታ ወይም ደግሞ አንድ አይነት መንገድ ላይ መጓዝ አለመቻላቸው ሊሆን ይችላል። እናንተ በዚህ ሰዓት የተወሰነ ደረቅ የመሆን ወይም ደግሞ ሀሳባችሁን ለመቀየር ፈጽሞ ያለመፈለግ አይነት ነገሮች ቢኖሩም ምናልባት እኔ የምፈልገውን ነገር ለማግኘት ጫና የማሳድር ከሆነ የኔ ሀሳብ ትክክለኛና ለዚህ ግለሰብ የሚጠቅም እስከሆነ ድረስ ቀስ በቀስ ወደ እኔ መስመር ይገባሉ ብላችሁ ልታስቡና የእናንተን ሀሳብ ይዛችሁ ወደፊት ለመቀጠር ጥረት ልታደርጉ ትችላላችሁ። ነገር ግን እናንተ ያመናችሁበትን ለማሳካት ጫና ባደረጋችሁ ቁጥር እዚህ ጉዳይ ውስጥ የተካተተው ግለሰብ ይበልጥ ሬዚስት የማድረግ ወይም ደግሞ ያንን ነገር ላለማድረግ ፈቃደኛ ያለመሆን አይነት ነገሮች ሊኖሩ ይችላሉ። እናንተ ከዚህ በተቃራኒው ሌሎች ሀሳቦችና እይታዎች አይምሯችሁን ያንን ሌሎች ሀሳቦችና እይታዎች አይምሯችሁን ክፍት የምታደርጉ ከሆነ እንዲሁም የእነሱንም ሀሳብ በግልጽ ለመቀበል ጥረት የምታደርጉ ከሆነ የምር የእናንተ ሀሳብ ምርጥ የሚባል ሀሳብ ከሆነ ይህ ግለሰብ ሀሳባችሁን ለመመርመር ሙሉ ለሙሉ ዝግጁ የሚሆኑ ይሆናል። በተቃራኒው የእናንተ ሀሳብ ምርጥ የሚባል እና የተሻለ ሀሳብ ካልሆነ ይሄን ግለሰብ ወይም ደግሞ ሌሎች ሀሳቦችን በማዳመጥ ከዚህ የተለዩና ወደፊት በተሻለ ሁኔታ ወደፊት እንድትጓዙ ሊያደርጉ የሚችሉ ሀሳቦችን ለማዳመጥ ይበልጥ ዝግጁ መሆን ይጠበቅባችኋል ማለት ነው።